ዩኤስ በኢራን ላይ ዛሬም ጥቃት ሰንዝራለች። ኢራን እንግዲህ ለተከታታይ ቀናት በአሜሪካ ስትደበደብ እንደነበር የሚታወቅ ነው። ዛሬም የጥቃቱ ሰለባ ሆናለች። በዚህም በስትሬት ኦፍ ሆርሙዝ አካባቢ በዋርፕሌኖች በድሮኖችና በሺፖች ተጠቅማ አሜሪካ ጥቃት ሰንዝራባታለች። ከዚህ በአሜሪካና በኢራን መካከል ያለው ውጥረት ምን ላይ ደረሰ የሚለውን ነገር ሰብሰብ አድርጌ ላቅርብላችሁ። እናንተ ፎሎና ላይክ እያደረጋችሁ አድምጡኝ። በጦርነት መሀል የተለያዩ መረጃዎች የሚተላለፍባቸው የኢራን ቢልቦርዶች በአሁኑ ሰዓት እንግዲህ እነዚህን ፎቶዎች ይዘው ወጥተዋል። አልቻለችም ጋይስ። ኩዌት ብቻ አይደለችም፣ ጆርዳንም ስትቀጠቀጥ ነው ያደረችው። ኢራን መጠን ሰፊ የሆነ በአሜሪካ ንብረቶች እንዲሁም ደግሞ የጦር ቤዞችን ኢላማ ያደረገ ጥቃት የሰነዘረች ሲሆን በኳታር ግን እስካሁን ድረስ ታይቶ የማይታወቅ ጥቃት እንደተሰነዘረ ነው እየተነገረ የሚገኘው። ይህ የምትመለከቱት ሲሆን ዛሬ አዳሩን ኢራን በባህሬን በሚገኘው የአሜሪካ የጦር ሰፈር ላይ ፈጸመ። ዩኤስ በኢራን ላይ ዛሬም ጥቃት ሰንዝራለች። ኢራን እንግዲህ ለተከታታይ ቀናት በአሜሪካ ስትደበደብ እንደነበር የሚታወቅ ነው። ዛሬም የጥቃቱ ሰለባ ሆናለች። በዚህም በስትሬት ኦፍ ሆርሙዝ አካባቢ በዋርፕሌኖች በድሮኖችና በሺፖች ተጠቅማ አሜሪካ ጥቃት ሰንዝራባታለች። ከዚህ ጥቃት በኋላ ኢራን የስትሬት ኦፍ ሆርሙዝ አካባቢን በቁጥጥር ውስጥ ሙሉ ለሙሉ እንደምታገባውና ሙሉ ለሙሉ እንደምትዘጋው ገልጻለች። ስትሬት ኦፍ ሆርሙዝ አካባቢ እንደሚታወቀው የዓለማችን ጠባብ መንገድ እንደሆነ የሚታወቅ ነው። ያ ማለት የዓለማችን ከ20% በላይ የሆነው የነዳጅ ሀብት የሚተላለፈበት ቦታ ነው። ከዚህ በፊት ሙሉ ለሙሉ ቁጥጥር ውስጥ ባታስገባውም እንኳን ኢራን እዛ አካባቢ ላይ የበላይነት እንዳላት የሚታወቅ ነው። ሙሉ ለሙሉ ቁጥጥር ውስጥ አላስገባችሁም ማለት ምን ለማለት ተፈልጎ ነው ካላችሁ፣ ያው የሚያልፉ መርከቦች በተወሰነ መልኩ ያልፋሉ። ሁሉም መርከቦች እንዳያልፉ አልተደረጉም ለማለት ነው። አሁን ግን እነዛ መርከቦች ሙሉ ለሙሉ እንዳያልፉ ለማድረግ ኢራን የተለያዩ ነገሮችን እንደምታረግ ገልጻለች። ለዚህ አጸፋዊ ምላሽ ብላ ደግሞ ኢራን በጆርዳን በኩዌትና በባህሬን ላይ ጥቃት ሰንዝራለች። ነገር ግን ከኢራን የተላኩትን ድሮኖች እነዚህ ሀገራት ጆርዳን፣ ባህሬን፣ ኩዌት አክሽፈኗል እያሉ ይገኛሉ። እንግዲህ ኢራን ማስጠንቀቂያ አሁንም ከዩናይትድ ስቴትስ ኦፍ አሜሪካ ደርሶታል። ስምምነቱ ውስጥ ማትገቢ ከሆነ ቀጣይ ደግሞ የተለያዩ በኢራን ውስጥ የሚገኙ ብሪጆች፣ ድልድዮች፣ ፓወር ፋሲሊቲዎች እንዲሁም ደግሞ ኢነርጂ ፋሲሊቲዎችን አሜሪካ እንደምትደበደብ እየገለጸላቻት ትገኛለች። እንግዲህ የአሜሪካና የኢራን ነገር በጣም አጣብቂኝ ውስጥ ገብቷል። የነዳጅ ዋጋም ጨምሯል። የተለያዩ ኢንተርናሽናል ኦርጋናይዜሽኖችም በዚህ የነዳጅ ጭማሪ ላይ ከፍተኛ ስጋታቸውን እየገለጹ ይገኛል። እንግዲህ እነዚህ ሁለት ሀገራት አሜሪካና ኢራን ሁልጊዜ በከፍተኛ ሁኔታ ወደ ጦርነት በገቡበት ጊዜ ዓለማችን የንግዱን በሉት የምኑም ነገር ሽፍት እንደሚያደርግ የሚታወቅ ነገር ነው። ምክንያቱም ስትሬት ኦፍ ሆርሙዝ ነው ኪ ቦታው ማለት ነው። ያ ማለት የዓለማችን የነዳጅ ሀብት በከፍተኛ ሁኔታ የሚተላለፍበት ቦታ ስለሆነ ነዳጁ ደግሞ በአግባቡ ወደ ተለያዩ ሀገራት ዲስትሪቢዩት ማይሆን ከሆነ የዓለማችን የኢኮኖሚ ዋጋም እንደዛው ይጨምራል ማለት ነው። በአሜሪካና በኢራን መካከል ያለው ውጥረት ምን ላይ ደረሰ የሚለውን ነገር ሰብሰብ አድርጌ ላቅርብላችሁ። እናንተ ፎሎና ላይክ እያደረጋችሁ አድምጡኝ። በጦርነት መሀል የተለያዩ መረጃዎች የሚተላለፍባቸው የኢራን ቢልቦርዶች በአሁኑ ሰዓት እንግዲህ እነዚህን ፎቶዎች ይዘው ወጥተዋል። የእነዚህን ፎቶ መልእክታቸው ብለድ ባይ ብለድ ወይም ደምን በደም እንመልሳለን። በተጨማሪም አይ ፎር አይ የሚል መልእክት ተላልፎባቸዋል። ይህ ማለት ምን ለማለት ተፈልጎ ነው? እንደሚታወቀው የኢራን መሪዎች በዚህ ጦርነት ምክንያት ተገድለዋል። ታዲያ አሜሪካኑ ፕሬዚዳንት ዶናልድ ትራምፕ ያነጣጠረ ማስፈራሪያ ነው ብላችሁ ታስባላችሁ? ኮመንት ላይ አስቀምጡልኝ። ታዲያ በዚህ ግጭት መካከል የኢራን ውጭ ጉዳይ ሚኒስትር ኳታር መግባታቸው ተነግሯል። በአሁኑ ሰዓት ዘርፈዋል። በቀናት በፊትም ኳታር በሞት ያጣቻቸውን መሪያቸውን በሚቀብሩበት ስነ ስርዓት ላይ መገኘት ነው ወደዚያ ያመሩት። ታዲያ በተጨማሪም እንደተሰማው ከሆነ አሜሪካ አዲስ የሆነ ማዕቀብ ኢራን ላይ ጥላለች ተብሏል። ኢራን በዲጂታል መልኩ ያስቀመጠችውን ወደ 130 ሚሊዮን የአሜሪካን ዶላር የሚጠጋ ብር እንዳይንቀሳቀስ እገዳን አውጥተውባቸዋል። ይህንን እገዳ ያስተላለፈው የአሜሪካን ግምጃ ቤት ሲሆን የአሜሪካን ሲትኮም እንዳወጣው መረጃ ከሆነ በሆርሙዝ ሰርጥ የሚደረገው ብሎኬጅ ወይም የእንቅስቃሴ ገደብ ለ17 ሰዓት አጠናክሮ እንደቀጠለና በዚህም ሁለት የሚጠጉ የኢራን መርከቦችን ወደ ኋላ እንደመለሰና እንዳያልፉ እንደከለከለ ተናግሯል። በመጨረሻም ዶናልድ ትራምፕ ለፎክስ ኒውስ እንደተናገሩት ከሆነ ኢራንን ዛሬ ምሽትም ነገ ጠዋትም ከነገ ወዲያ ምሽትም ደጋግመን ጥቃት እንሰነዝርባታለን ብለዋል። ታዲያ በሚቀጥለው ሳምንትም የጥቃት ተጠናክሮ እንደሚቀጥልና በሚቀጥለው ሳምንት ደግሞ በኢራን ውስጥ የሚገኙ ከፍተኛ የሆኑ ኃይል ማመንጫዎችና እንዲሁም ብሪጆች ወይም ድልድዮችን ታርጌት እንደሚያደርጉና እንደሚያወድማቸው ተናግረዋል። ሀገሪቷን ከመብራት ውጪ እናረጋታለን ሲሉ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ለፎክስ ኒውስ በሰጡት ኢንተርቪው ተናግረዋል። ይህ እንዳይሆን ደግሞ የኢራን አመራሮች ፈጥነው ወደ ድርድሩ መመለስ አለባቸው፣ ወደ ስምምነቱ መመለስ አለባቸው ሲሉ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ኢራንም አሁንም በአሜሪካን በተለያዩ አረብ ሀገራት በሚገኙ የአሜሪካን ቤዞች ላይ የምትወስደውን ጥቃት አጠናክራ ቀጥላለች። ኋላ የምትመለከቱ በአረብ ሀገር የሚገኝ የአሜሪካን ቤዝ ነበር፣ ነገር ግን ጉዳት አስተናግዷል። ምሽቱን ኢራን በወሰደችው ጥቃት መልኩ በዚህ መልኩ ጉዳትን አስተናግዷል ተብሏል። አሁንም ሁለቱ ሀገራት የሚሰነዝሩት ጥቃት ተጠናክሮ ቀጥሏል። አዲስ ነገር ካለ ማሳወቃችሁ ይሆናል። ብሩክ ነኝ። መልካም ምሽት ይሁንላችሁ። መለሳለሁ። ኩዌት አልቻለችም ጋይስ። ኩዌት ብቻ አይደለችም፣ ጆርዳንም ስትቀጠቀጥ ነው ያደረችው። ኢራን መጠን ሰፊ የሆነ በአሜሪካ ንብረቶች እንዲሁም ደግሞ የጦር ቤዞችን ኢላማ ያደረገ ጥቃት የሰነዘረች ሲሆን በኳታር ግን እስካሁን ድረስ ታይቶ የማይታወቅ ጥቃት እንደተሰነዘረ ነው እየተነገረ የሚገኘው። የኢራን አይአርጂሲ ወይም ደግሞ የኢራን እስላማዊ አብዮታዊ ዘብም እንግዲህ እንዳስተላለፈው መልእክት ከሆነ አሜሪካ በሆርሙዝ ሰርጥ ላይ የምታደርገውን ጫና እንዲሁም ደግሞ የሆርሙዝ ሰርጥን ለመቆጣጠር የምታደርገውን ጥረት የማታቆም ከሆነ አሁንም ጥቃቱ ይቀጥላል። በተለይም ደግሞ መነሻቸውን ከገልፎ ሀገራት የሚያደርጉ ወደ ኢራን
በኢራን የሚሰነዘሩ የአሜሪካ የጦር ቤዞች ማለት ነው ኢላማ እንደሚደረጉ ነው ኢራን መግለጫዎችን እያጋራች የምትገኘው። እጅግ በጣም ከባድ የሆነ ጥቃት እንዲሁም ደግሞ እስካሁን ድረስ ታይቶ የማይታወቅ የተባለ ጥቃትን በዛሬው ዕለት የሰነዘረች ሲሆን ለተከታታይ ሁለተኛ ቀናት ላይም እንግዲህ ይህንን ጥቃት መሰንዘሯን ቀጥላለች። በትናንትናው ዕለት ቀደም ብዬ እንደነገርኳችሁ 5 ሀገራት ላይ ጥቃት የተሰነዘረች ሲሆን በዛሬ ምሽቱ ማለት ነው 3 ሀገራትን ኢላማ ያደረገ የአሜሪካ የጦር ቤዞችን መደብደቧ ነው እየተነገረ የሚገኘው። አሜሪካ ስለዚህ ምላሽ ትሰጣለች ወይ? በሆርሙዝ ሰርጥ ላይም ጫናዎች እየበዙ እየመጡ ይገኛሉ። እጅግ በጣም አሳሳቢ ሁኔታ ላይ ደርሷል። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቱን ታዲያ መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ። ይህ የምትመለከቱት ሲሆን ዛሬ አዳሩን ኢራን በባህሬን በሚገኘው የአሜሪካ የጦር ሰፈር ላይ ፈጸመችው የተባለው ጥቃት ነው። በሌሎችም የአረብ ሀገራት እንግዲህ የአሜሪካ ጦር ሰፈሮች ጋር ያለውን ጥቃት መፈጸሟን የተገለጸው። ለዚህ እንደ መነሻ ምክንያት የሆነው ደግሞ ዛሬ አዳሩን ሌሊቱን ሙሉ አሜሪካ በሁለተኛ ዙር ከ100 በላይ ኢላማዎችን መምታቷን ተከትሎ ነው። በዋናነት የአሜሪካ ጥቃት እንግዲህ ያጠነጠነው የኢራን ጉሮሮ ናቸው ተብሎ የሚጠበቁት በደቡባዊ ኢራን የሚገኙ አይስላንዶች ነው። ቆይ ላሳያችሁ። እንግዲህ ከካርታው ላይ እንደምትመለከቱት ዛሬ አዳሩን በአሜሪካ ጥቃት ሲደበደቡ ካደሩ ቦታዎች መካከል ከካርግ አይስላንድ አቅራቢያ የምትገኘው የቡሻይር ወደብ እንዲሁም ደግሞ የባንደር አባስ ወደብ እዛው ሆርሙዝ ሰርጥ አቅራቢያ የሚገኘው የባንደር አባስ ወደብ ሲደበደብ ማደሩን የተገለጸው። ይህ የባንደር አባስ ወደብ አሜሪካ በኢራን ላይ ጥቃት በመፈጸም ጊዜ በተደጋጋሚ ሰምታችሁት ሊሆን ይችላል። ለኢራን ጉሮሮዋ ነው ማለት ይቻላል። ዓለምን የምታስጨንቅበትን የሆርሙዝ ሰርጥ የምትከፍትበት የምትዘጋበት ቁልፉ ያለው ባንደር አባስ ወደብ ላይ ነው ማለት እንችላለን። አዩት፣ ሆርሙዝ ሰርጥ ላይ እዛው አቅራቢያው ላይ ነው ያለ የባንደር አባስ ወደብ የሚባለው ማለት ነው። በሌላ በኩል የቀሽም አይስላንድንም ስትደበድብ ማደሯን የተገለጸው አሜሪካ እዚህ ቀሽም አይስላንድ ላይ እዚች ደሴት ላይ ደግሞ የእስላሚክ ዘብ የባህር ኃይሉ የሚገኘው እዚህ ላይ ነው ማለት ነው። ለኢራን ይህም ስትራቴጂካዊ ቦታዎች ነው። ሌሎች ወደቦችና አይስላንዶችም አሉ። እነዚህ በዋናነት በደቡባዊ ኢራን የሚገኙ ስትራቴጂካዊ ቦታዎች ለኢራን ወሳኝና ኢራንን ለማዳከም እንግዲህ የሚረዱ ብላ የምታስባቸው አሜሪካ ስትደበድብ ማደሯን የተገለጸው። እንግዲህ ሌሎች ቦታዎችም እንዳሉ ሆኖ ከ100 በላይ ታርጌቶች ነው ሲደበደቡ እንዳደሩ የተገለጹት በአሜሪካ። እነዚህ ግን በዋናነት ታርጌት የተደረጉ ቦታዎች ናቸው። ይህን ተከትሎ ነው እንግዲህ ኢራን የባህሬንና በሌሎች የአረብ ሀገራት የሚገኙ የአሜሪካ ቤዞችን ስታቃጥል እያደረችው። ያም ሆነ እንግዲህ ከአንገት በላይ እንደራደር ስምምነት እንግዲህ ታጅቦ የመካከለኛው ምስራቅ በባሩድ ጭስ እየታፈግነ ይገኛል በአሁኑ ሰዓት። እስኪ እናንተስ እንዴት ታዩታላችሁ? በአሁኑ ጦርነት በዚህኛው ዙር ማን ያሸንፍ ይመስላችኋል? ሀሳባችሁን ኮሜንት ላይ አጋሩኝ። በልሽ መረጃዎችን መለሳለሁ። ፎሎ ማድረግ እንዳይረሳ። ጠብቁ።